በመላው ዓለም ላላችሁ የሀገሬ ልጆች በአረብ ሀገራት ላላችሁ አህለን በጣሊያን ለምትገኙ ሳልቬ በእስራኤል ላላችሁ ሻሎም በኮሪያ ለምትገኙ አንዮንግ በቤልጂየም በሆላንድ በመላው ካሪቢያን ደሴቶች ለምትገኙ ሆይ ብያለሁ። በጃፓን ለምትገኙ ኮኒቺዋ፣ በቻይና ለምትገኙ ኒሃው ብያለሁ። በህንድ ለምትገኙ ነመስቴ፣ በመላው እንግሊዝኛ በሚነገርባቸው ሀገራት ላላችሁ ሃይ ብያለሁ። ዛሬ እዚህ ጋር በምታዩት ግዙፍ ስጦታ ፍቅረኛዬን ሰርፕራይዝ ላደርጋት ነው። በጣም ጓጉቻለሁ። በጣም ስሜታዊ ሆኛለሁ። አብራችሁኝ ተከታተሉ። ምን እንደሚሰማት ለማወቅ በጣም ነው የጓጓሁት። እናንተም ኮሜንት ላይ ሀሳባችሁን አስቀምጡ። ሄሎ ውዴ። ደርሻለሁ። እሺ መጣሁ። በጣም ነው ስሜታዊ የሆንኩት። ምን እንደሚሰማት ለማወቅ በጣም ነው የጓጓሁት። አብራችሁን ጓጉ፣ ተከታተሉ። ጃን አሽከም ሀቢቢ ይቪዳ እንኳን ደህና መጣሽ። እንኳን ደህና ቆየህ። በጣም አምሮብሻል። አመሰግናለሁ። አሁን ደግሞ አይንሽን ትጨፍኛለሽ። ለምን? ሰርፕራይዝ አለሽ። ወደዚህ አሁን መግለጥ ትችያለሽ። ምንድነው የሆነ ነገር? አንድ እያጨበጨብን ይከፈት ይከፈት እንላለን። ይከፈት 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 ዩቲዩብ ልጀምር ነው። ታዋቂ ላደርግሽ ነው። አመሰግናለሁ። እስቲ አስተያየት ደግሞ ለነሱ ስጫቸው። ሰላም፣ እንዴት ናችሁ? ለዚህ ሸበላ ለዚህ ምርጥ ሰው ዩቲዩብን ሰብስክራይብ፣ ላይክ፣ ኮሜንት አድርጉለት። በደንብ ሰፖርት አድርጉት። በጣም ጥሩ ሰው ነው። በጣም ሰፖርት አድርጉት። እናመሰግናለን። እንወዳችኋለን። ቤተሰብ እንዳያችሁት በጣም ደስ የሚል ሰርፕራይዝ ነው ያደረኳት። እናንተም ከሷ ጋር በጣም ደስ እንዳላችሁ ተስፋ አድርጋለሁ። ሰብስክራይብ፣ ሼር ማድረግ አትርሱ። ከእናንተ ጋር ሆኜ ዓለም 10 ነች። ገና የፓሪስ ጎዳናዎች ላይ ሽሮ ፈሰስ እንሰራለን። ምን አባቱ ሊጎልብኝ። ባይ ዛይጂያ ቻው። ደብሮኛል። በጣም ብዙ ነገር ነው የከሰርኩት። ብዙ ሀብታሞች ከሊስትሮ ነው የጀመሩት ብለውኝ 3 አመት ሙሉ ሊስትሮ ወጥሬ ሰራው። ግን ምንም ጠብ ያለ ነገር የለም። እሱን አቆምኩና ደግሞ ዶሮ ያበላል ሲሉኝ ዶሮ አስገባው። ልክ እኔ ዶሮ ስጀምር በሽታ ገባና አምሽክ። እሱንም እሺውን በቃ ብዬ ትቼው እያለ እቁብ መሰብሰብ ያበላል አሉኝ። እዛ እቁብ ሰብሳቢ ሆንኩና እቁብ ሰበሰብኩ። የደረሳቸው ሰዎች እንዳለ እቁቡን አቋርጦት ከስንት ሰው አጋጩኝ። በቃ በዚህ ምክንያት ሰፈር ቀየርኩ። እዚህ የቀየርኩት ሰፈር ደግሞ አበባ ሽያጭ ያበላል ሲሉ ሰማውና አበባ ቤት ከፈትኩ። ልክ እኔ አበባ ቤት ስከፍት እንዳለ ፍቅረኛሞቹ ተጣሉ። አዲስ የሚፋቀርም ጠፋ። አበባ ቤቴም ተዘጋ። ብቻ ከብዙ ሙከራ በኋላ አሁን ቲክቶክ እና ዩቲዩብ ያበላል ብለውኛል። ለዛ ነው አሁን ወደ ቲክቶክ እና ዩቲዩብ የመጣሁት። እና ደግሞ ፍቅረኛ ይሄንን አታውቅም። ብሎክ አድርጌያታለሁ። የእሷን ዘመዶች እንዳለን ብሎክ አድርጌያቸዋለሁ። በእርግጥ ይሄንን ዘዴ ወሰድኩት ተንኮሱ የሚባል ሰው እያለ
እሱ ሰውዬ ነው ቲክቶክ ስጀምር እንደዚህ ብሎክ አድርጌ ፋሚሊዎቼ ምናምን ብቻ ከሱ የወሰድኩት ዘዴ ነው እና ጀምር ያለው እላችኋለሁ። እኔ በጣም ስማርት እና እውቀት ያለኝ ሰው ነኝ እና ቲክቶክ ላይ እስቲ አንተ አዋቂና ስማርት ነህ ምጡቅና ስማርት ነህ ብላችሁ ኮሜንት አድርጉልኝ። ፎሎ አድርጉ፣ ጠቅማችኋለሁ በብዙ ነገር። በቃ እንገናኛለን ፎሎወሮቼ ብቻ እንገናኛለን።